ሰላም ሰላም ቅዱሳን የእግዚአብሔር ቤተሰቦች እግዚአብሔር ስም የተመሰገነ ይሁን። ዛሬ በጂንካ አምበል ስቱዲዮ ይገኛለሁ። አንድ ነገር ልነግራችሁ እፈልጋለሁ። ከዚህ በፊት የሚታወቀው አምበል ስቱዲዮ ካሱ ቤዝ በሚወክል እየተመራ ያለው ዛሬ ወደ አራተኛ ስቱዲዮ ጂንካ ላይ ከፍቶ አራተኛ ወሩን ይስቆጥረዋል። እዚህ ውስጥ 10 በላይ ሰዎችን እየሰራ ይገኛል። በጣም በሚገርም ሁኔታ በዚህ ከተማ ላይ ከነቶ ስራ ተጀመረ ነበር። እስከዛሬ ከስራ ብዛት አንጻር ልገኝለት የመቆጡ ነበርና ዛሬ እግዚአብሔር ረድቶኝ በሰላም በዚህ ቦታ ላይ ልገኝ ችያለሁ። አምበል ስቱዲዮ ጂንካ ከጽዮን ሆቴል ፊት ለፊት በሚገኘው አርክሻ ሰፈር ባለው ላይ ይገኛል። በዚህ ውስጥ መጥታችሁ ጂንካና በአካባቢው ያላችሁ መዝሙራኖች፣ ዘማሪያኖች በሙሉ ቀርባችሁ ለካሪ የሚሆን ለአብበት የሚሆን ሲንግል የሚሆን አልቤም የሚሆን በተመጣጣኝ ዋጋ ኪስ የማይጎዳ በጥሩ ሁኔታ ለእግዚአብሔር ክብር የሚሆን ዝማሬ እየሰራ ይገኛል። አምበል ስቱዲዮ በድል ወደ ከተማችን ገብታለች። በድል ሁኔታ እየሰራ ነው። በሙሉ ባንድ እየሞላበት በሙሉ ባንድ የተሞላበት በሙሉ ነገር እየተሰራ ነው። በጣም በሚገርም ሁኔታ እየተባረክንበት ነው። ከዚህ በኋላ አምበል ስቱዲዮ ብዙ ነገር ይሰራል፣ ብዙ ነገር ያደርጋል፣ ብዙ ነገር ያመጣል። በዚህ ህይወት ውስጥ እግዚአብሔር አምላክ ይረዳል። የእግዚአብሔር ቤተሰቦች ቅዱሳን በጂንካና በአካባቢ ያላችሁ ጉዟችሁ ወደ አምበል ስቱዲዮ ብላችሁን እንድታመኑ እስካሁን ዝማሬ ያላወጣሁትን ትራንስፖርት ችግር አለብኝ ብላችሁ ለዝማሬ እየቆጠባችሁ ያላችሁ ዘማሪያኖች ትንሽ ነገር አለብኝ የምትሉ ወደዚህ ቀርባችሁ በቅርበት በተመጣጣኝ ዋጋ በተመጣጣኝ ጊዜ በሳይወዳ በቃ ቀጠሮ ሳትጉላሉ በጥሩ ሁኔታ ያስተናግዳችኋል። በጣም ከሚገርመኝ መካከል አምበል ስቱዲዮ ያየሁት አንድና አንድ ነገር ምንድነው ካላችሁ ጊዜ ቀጠሮና መዝሙር አወጣት ላይ አሰራር ላይ ምጥን ያለ ደረጃውን የጠበቀ የትኛውንም ነገር ሁሉ የገባበት ነገር ግን ማለት ነው በተመጣጣኝ ዋጋ በቅርብ ጊዜ በቀጠሮ ጊዜ ሳይጉላሉ ለሰዎች እያደረሰ ነው ያለው። በጣም በሚገርም ሁኔታ አሁንም ወረፋዎች ተጨናንቀው ነው ያሉት። በዚህ ጊዜ ትንሽ ጊዜ አገኘችኝና ዛሬ አገኘች እንዲያወራለት በቅቶኛልና አሁን እግዚአብሔር ረድቶ ወደዚህ ስፍራ መተና እግዚአብሔር አምላክ በድልና በክብር በመወስ ጂንካ ላይ እየረዳን ያለው ጂንካን በብዙ እግዚአብሔር እየጎበኘ ነው ያለው። ጂንካን በብዙ እግዚአብሔር እያገዘ ነው ያለው። ጂንካን በብዙ እግዚአብሔር እየረዳ ነው ያለው። በነገር ሁሉ እግዚአብሔር ከጎናችን ሆኖ ነው ያለው። በዚህ ቦታ ላይ መታችሁ በጂንካና በአካባቢው ያላችሁ በሙሉ አምበል ስቱዲዮ መታችሁ ዝማሬያችሁን ብታስቀርጹ ብታወጡ የሚል ነው። አትብላሉ፣ ወጪ ሳትብላሉ፣ ጊዜ ሳትብላሉ በተመጣጣኝ ዋጋ በተመጣጣኝ ጊዜ አግባብ